ልጅ ያልገባ ቢባል ለስማቸው እናት አይደለም ልጅ አዎ ይሰማው አላመንከኝም መሰለኝ አረ ችግር የለውም ማማ አይ አንተ ነገር እንደው አሁን ቤት ወጣለች አይደለ ቤተሰቧ ጋር ሄዳለች አይደለ ለዘመድ ጥየቃ በዛው ሻንጣዋን ስጣት ልክ ነው እንደ ትልቅ ሰው ኖት ግን ደግሞ ያው እንደው ትዳር ውስጥ ባይገቡ ደስ ይለኛል እኛ ችግር ካለም ችግራችንን ተነጋግረን ነው አይ አይደለም ልጅ እንደሱ እኮ አይደለም ይወንደ እቺ ልጅ ፍታት አትጠቅም እኔ ድሮም እቺን ስታገባ እዚህ ሰፈር ውስጥ ተቃጠያለሁ አልወደድኳትም እቺ ቆሌ ቢስ ናት እኔ ቆንጆ ለግላጋ እንደው አይተማ ጠግበት አበባ እንቡጥ ልጅ አግኝቼልሃለሁ ሰላም እንዴት ናችሁ የኛ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ ደህና ናችሁ ወይ እኛ በጣም ደህና ነን እናንተም በያላችሁበት ሰላማችሁ ብዝት ይበል እንግዲህ ባለፈው በለቀቅነው ቪዲዮ ላይ ዳኒም ፕራንክ ባረኩት ቪዲዮ ላይ ብዙዎቻችሁ በጣም ደስ ብሏችኋል ወዳችሁታል አበረታታችሁናል በጣም እናመሰግናለን እውነት መስሏችሁም ደግሞ የእውነት በጣም ደስ ያላችሁ ሰዎች አሉ ስለቀነነታችሁ በጣም አመሰግናለሁ በጣም ደስ ብሎኛል ሁለታችንም በጣም ደስ ብሎናል አንዶቻችሁ ደግሞ ፕራንኩም ተመችቷችሁ በቃ ደስ የሚሉ ኮሜንቶች ይጻፋችሁ አላችሁ በጣም እናመሰግናለን ደስ ብሎናል እኛም እናንተም ደስ እንዳላችሁ እኛም ደስ ብሎናል እናመሰግናለን ለሱ በጣም ቴንኪው ልላችሁ ፈልጋለሁ ዛሬ ደግሞ እንግዲህ በአንድ ቆንጆ ፕራንክ ነው የመጣሁት እሱ ምን መሰላችሁ ከሚስቱ ላፋታው ነው ዛሬ የመጣሁት አንድ ትልቅ አሮጊት ሆኜ ያው እንግዲህ እንደምታዩት ሰፋ ያለ ቀሚስም ለብሻለሁ ለአሮጊት ለእናቶችም ይሆን ማለት ነው ከስርም ያው ካልሲ የእናቶች ያው እናቶች ብርድ ስለማይችሉ ሞቅ ያለ ካልሲያችን ጋምቤል ካልሲያችን አድርገናል ጫማችን እንደዚህ ትልቅ አድርገናል ከዛ ደግሞ ኤልዱ ነኝ ጋቢም አለ ሻሽም አለ ከኤልዱ ጋር ተደራጅተን ዱላውንም ይዘሽው ነይ ዱላም አለ ያሮጊት ምርኩዝ አለ ከዛ በፊት ግን ጋቢ እንዴት አያችሁት ቤተሰብ እንዴት አያችሁት እንግዲህ ጋቢያችንን ይሄ ነው ጋቢ ይሄኛውን ነው ማለብሰው ከዛ በፊት ግን ሻሻችን እናሳለን ያው ከላይ ሻሻችን ያው ጥቁር ነው ግን ጥቁር ብዙ ጊዜ እኛ ሀበሾች ለለቅሶ ምናምን እንጠቀመው ግን ችግር የለውም በነጭ ጋቢ ስለሚሸፈን እንግዲህ በጣም ሞር ለማን እንሞክራለን ነው እና ምንድነው መሰላችሁ ሐሳቡ እኛ ትልቅ ሴትዮ የሚያቃቸው የሰፈር ሰው ነገር ሆኜ ነው መስራት ያሰብኩት ለምን ካላችሁ አንዳንድ ጊዜ ትልልቅ ሰዎች ከፍቅር ከማሰብ ለዛ ሰው ከማዘን ብለው ትዳርን ውስጥ ጣልቃ ይገባሉ ያፈርሳሉ ልላችሁ ሳይሆን ጣልቃ ይገባሉ ያ ማለት ይረብሻል ለጊዜው ቢሆን ማለት ነውና እሱ ልክ አይደለም እኔ ብዙም አላምንበትም እውነት ለመናገር ማለት ሁላችንም አናምንበትም ልክም አይደለምና እሷን ፓርት ለማንጸባረቅ ነው ሻሻችንን አስረናል እንግዲህ ቤተሰብ እንዴት ነው ይመስላል ግን አሮጊት መሞከር ነው ያው እዛ ያው ማክስ አድርገናል ምክንያቱም ሙሉ ፊትን ይሸፍናል የተወሰነ ዳብሽ ከዛ ዋናው ይሄ ነው ማማ ኤልዱ እንግዲህ ዛሬ የኔ አጋዥ ናት ፕራንኩን በደንብ ታግዘኛለች ሐሳቤንም ትደግፋለች በመጠኑ ከዛ አይ ኖ ፊታችን ፋሚሊ ቤተሰቦች እንዴ መታየትም ያለበት መስኪ ከዛም ትንሽ አይኔ ትታያለች አይደለ ቤተሰብ መነጽር አለ አያሳስባችሁ መነጽር አለች እንዴት ነው ማማ እንዴት ነው ሰላም ነው እንዴት ነሽ እስኪ ዱላውት አይ ማዘርጊ ዱላውት ቀረ ተባረክ ያው አሮጊታችነታችን ሆነን ለባብሰናል እንደዚህ እጃችንም እንዳይታይ እንጠነቀቃለን በተቻለን አቅም እሱ ማይጠረጥረው እንዲሆን ሞክረናል ያቅማችንም ማለት ነው እንዴት ነው በቃ እስኪ ጎንበስ ይበሉ ማዘር እያልን እንግዲህ ቤተሰብ ቀስ እያልን ዛሬ ጉድ ተጓዝ ነው ሰው ቤት የሚገቡት ቀስ እያልን ስለዚህ እንደዛ እንሞክራለን ፐርፌክት ላይ መጣችን ግን እንሞክራለን ዳኒ ቤት የለም አሁን ኤልዱ እንግዳ እየጠበቀ ነው ብላ ትደውልለታለች ከዛ በኋላ እንግዲህ ስራችንን እንቀጥላለን ማለት ነው ቤተሰቦችን ግን ሰላም አላልኳቸውማ ኤልዱ የሰላም ቤት እኔ ያስኩታ አየርን ሰላም ቤት ቤተሰቦች እንዴት ናቸው አለው እኔ በጣም ደህና ነኝ እንግዲህ ዛሬ ዳኒን እንዴት አድርገን ፕራንክ እንደምናደርገው እዩ አሮጊታት መስለም እንደና እንዴት ነው
አሮጊት በቃ ቲፒካል አሮጊት እንደውለታለን። ዱሌና አንቺ ዋናው ከዛውሬቸው ቤተሰብን እስኪ እኔም ልደውል እና ቤተሰብ እንዴት አያችሁት? አሁን ያለባበስ ነኝ በመጠኑ ግን ይመስላል የሚታይ ነገር እንዳይኖር በጣም ተጠንቅቄያለሁ። ምክንያቱም ሄሎ ብራዘር እንዴት ነህ? አትመጣም? እየጠበቅን ኦኬ። ደረስክ ነው? እሺ እንግዲህ እኔ ቤት አልነበርኩም። ቤተሰብ ቤት አልነበርኩም። ኤልዱና ዳኒ ደግሞ ቪዲዮ ሊሰሩ ተቀጣጥሯል። ስለዚህ እኔ ቤት እንደምኖር ኤክስፔክት አያደርግም። እመጣለሁ ብያቸዋለሁ፣ ግን በዚህ ሰዓት እንደምመጣ አያውቅም። ስለዚህ አሁን የሚመጣው ከኤልዱ ጋር ቪዲዮ ሊሰሩ ነው። እንግዲህ በድንገት የመጣሁ እንግዳ ነኝ ማለት ነው። እኔ አይደል? እኔና ዳኒ እንግዲህ እንትን ምንድነው ቪዲዮ እንሰራለን ምናምን ብየዋለሁ። መጣው ምናምን ብሎኝ ነው የወጣውና ሲመጣ እንግዲህ ማናቸው ጥቁር እንግዳ እሺ በቃ እና ለምን ብለን አፋተን ይላል። እኔም እንግዲህ ቤተሰብ ምንድነው እዚህ ጋር ምንድነው የምለው በቃ ስማት ልክ ናቸው እንዴ ወይኔ አረ ስማት ብዬ እንዳልወረድ ስማቸው ማማን ስማቸው ልታፊዘኝ ነው ቤተሰብ ልታፊዘኝ ነው እዚሁ ጋር ስማቸው እርሶ ዝቅ እያልሽው ተተናገሪ። እስኪ ድምጽ አንዴ እስኪ ድምጽዎት ማማ እንደምን ዋላችሁ ልጆቼ? እንደምን ዋላችሁ ማማ? ናችሁ ሰላም ናችሁ ወይ እንላለን ማለት ነው። በቃ እንግዲህ አሁን እዚህ ዳን እየመጣን እስከዛ ሙቀቱ በጣም እንዳስቸግረኝ በርሰን ገባ ምን እንደይፈስ ሰላም እንዴት ነው አለ እንዴት ነው እንግዳ አለ ዛሬ ሰላም ነው ሰላም ነው ጉንፋን ይዞኛል ብዙም አትጠጣ ደህና ኖት እንዴት ነህ ሰላም ኖት አለው ልጄ እንዴት ነው ደህና እየበረቱ ነው ደህና ነኝ ልጄ ሰላም ኖት አይደል ደህና መጣ ምን ነገር ጣሉት አይ ዛሬማ እንደው በዚሁ አለፍ ስል እንደው እንግዳ እየጠበቁት ነበር እንግዳ እየጠበቀ እንግዳ እየጠበቀ ነው ስትዩ ቶሎ መጣ አይደል? ቪዲዮ እንሰራለን ብያለሁ ነበር። ድንገት መጣብኝ። ካሜራ አይ ችግር የለውም ያው ጎረቤት ስለሆነ ያው ታውቃቸው የለ እነሱ እና በዛ ሰላም ነው እንዴ ትንሽ ጉንፋን ይዞኛል። አይዞት ድምጼ ማስቸገረኝ። አይዞት እንዴት ነህ አንተ? ትኩስ ነገር ከጠጡ እንትን ይላሉ። ሻይ ፈላሽላችሁ? አፍልቼ ነበር እምቢ አሉ። ጉዳይ እሱን ነው ፈልገው። ኦኬ በሰላም ነው ማማ? ጉዳይ ወደ አንተ ጋር ነው ዛሬ ልጄ። ምን ነው በሰላም ነው? ምን ላግዙት? እንደው ያቺ ቆለቢሱ ጥጥ ስትል አይቼ እኔም በሷ ቦታ ተካብዬ መጣሁ። ማነች እሷ ቆለቢሱ? ነገሩት ማማ ልጄ ለእሷ ትንሽ አጫውቻት ነበር። ማነች እሷ? እዚህ ቤት ሌላ ሰው? አይ ያቺ ነገር የቷ ነች ማማ? እያወቃት እዚህ ቤት ከሷ ውጭ ትንከሲስ ሰው አለ? ማን ነው? ባለቤት እንዴ ማማ ምን ነው? ሰላም ኖት? እያወሩኝ ነበር። እሷን አልጠራም እኔ። አንቺው ጥሪ ንገሪ። እኔ አልጠራም። ምን ተፈጥሮ? ተጣልተው ይነግረው የለ እኔ ብዙ ነው ያወሩኝ ግን እንዴ አንጀቴ የተቃጠለ እኮ። ምን አደረገችው? እሷ ወዲፍቸው ልጄ ግን አሁን አልቻልኩም። እኔ ልነግርህ ነው የመጣሁት። ምንድነው የሆኑት? ምንድነው የሆኑት ማለት ትክክል። አንተ እኮ ትልቅ ሰው ነህ። ግን ምን መሰለህ እሷ ሰው አይደለችም። ምን አደረገችው? እኔ አይደለሁም ልጄ፣ ይሄ መንደሩ በሙሉ ነው የሚያውቀው። የኔን ባለቤት? ኧረ እሷ እኮ እንዲህ ብዙ ከሰው ጋር የማታግባባ እሷ የጭቃ ውስጥ ሾክ ነህ ትላለሁ ሰፈርቱሌ። አሁን ግን በቃ ባሰብኝና አፈርጠዋለሁ እስከ መቼ? እኔም አቅሜ ደክሟል። ይሄን በምን ተገናኙ ማማ? እስቲ ንገሩኝ። እኔ አጥፍታም ከሆነ እስቲ እኔ ልቆጣት ንገሩኝ እስቲ። እኔ ግልጽ ሰው ስለሆንኩ ነው እንጂ የሰፈሩ ሰው በሙሉ የእሷን ተንኮል ያውቃል።
ምን ያደረገች እስቲ ይሄንን ብለው ይንገሩኛ። ይሄንን በሉና ንገሩኝና ከዛ እስቲ ላውራ። ልጄ እኔ እናትህ ነኝ አይደለ? አዎ እግዚአብሔር ያክብረን። እኔ ለአንተ መጥፎ የሆነ ነገር ሁሉ ጠላለሁ ልጄ። አንተ ጥሩ ልጅ ነህ፣ ሰፈሩም ሰው በሙሉ ይወዳል። አመሰግናለሁ ማማ። ግን ያጠፋችው ነገር ካለ እስቲ ንገሩኝ። ግን ይኸውልህ እሷ ለአንተ መቃብር ነው የምትቆፍረው። ክፉ ሰው ናት እኮ። ምንድን ነው ያደረገችው? እስቲ ያደረገችው አይወራም ልጅ አይወራም። የሷ ያላወራ። ኧረ ተው ምንድን ነው? ቆይ እኔ ግን እኮ ምንም ነገር ባለቤቴን እኮ በደንብ አውቃታለሁ። እሷ እኮ ቅድም ተናገርኩ። እሷ ማለት ይኸውልህ ከላይ ጭቃ ከውስጥ ሾክ ናት። ውስጥ ነው ተንኮሏ ውስጥ እኮ። ይሄንን አጠፋች በሉና ንገሩኝ። ከእርሱ ጋር ተጣልታ ነው እንዴ? ምን አባቷ ከኔ ጋር ትጣላለች? ምን ያደርሳታል እኔ ጋር? ታዲያ እንዴት እንዲሊሉ ቻሉ? መች ፊት እሰጣታለሁ እኔ እኮ። እንዴት እንዲሊሉ ቻሉ ታዲያ? ተንኮል ስለአንተ ሰፈር ውስጥ ስታወራ ሰምቼ። ባለቤቴ? አዎ ተንኮል ታደርግም እሷ። ንገሪው፣ ቅድም ነገርኩሽ አይደለም? ኧረ እኔም ዛሬ የልቤን ተናገሩልኝ ማማ ማለት ነው። የልቤን ተናገሩ ማለት ያው በሌላ ሰው እንግዲህ እኔም እኮ የምነግርህ ነገር ነበር ግን ተባረኪ። ወጣሉ አይዞት ማማ ወገቦት ምንድን ነው አንቺ የምታወሪው? ልክ ናት ልጅ። ኧረ ትልቅ ሰው መጥቶ እዚህ መቼም አሏሽ። ልጅ እኔ ወደ እኔ አዳምጠኝ ልጅ። አዳምጣቸው። አዎ ስማቸው ልጅ ያልገባ ቢዛለ ስማቸው። እናትህ አይደለሁ ልጅ? አዎ ይሰማል። አላመንከኝም መሰለኝ። ኧረ ችግር የለውም ማማ። አይ አንተ ነገር እንደው ሙያዋህ ነህ አንተ። ሆድህ ንጹህ ልጅ ነህ አንተ። ምንም አያውቅም እኮ ማማ እሱ ወንድሜ ሲጎዳ ነው የኖረው። አሁን ንገሩልኝ በደንብ። ኧረ ይንገሩ፣ አዳምጣቸው። ትልቅ ሰው ናቸው። አሁን እሷ ተባረኪ፣ ዘመንሽ ይባረክ። የኔ ልጅ አሜን ማማ አሜን። ተባረኪ። እየመረቁኝ ነበር ከመምጣት በፊት። እንደው የነካሽው ሁሉ ቄጠማ። አሜን። አንቺ ጥሩ ልጅ ነሽ። እቺ የመርዝ ብልቃት እሷ ናት እንጂ አይምሮውን ደፈነችው፣ እንዳያስብ አደረገችው። ኧረ ስማቸው አባቴ ወንድሜ ስማቸው። ልጅ እኔ እዚህ ቁጭ ብዬ አፈርሰዋል። ልጅ አትናገራት። ኧረ ማማ አፈርሰዋል። ልጅ አትቆጣት። በኋላ ተነገቡ ውስጡን ስታቀም ታመሰግናታለህ። እሷም አንጀቷ ተቃጥሎ ነበር፣ ግን እዚህ የያዘ ይዟት ነው። እሺ በቃ ማማ፣ እኛ እናወራለን። ከባለቤቴ ጋር ነው ያወራለሁ ያለውን ችግር። እሺ ምን ማውራት ያስፈልጋል ልጄ? አሁን ወጣለች አይደለ? ቤተሰቧ ጋር ሄዳለች አይደለ? ለዘመድ ጥየቃ። በዛው ሻንጣዋን ስጣት። እንዴ ምን ማለት ነው? እኔ አዘጋጀዋለሁ ማማ ሻንጣዋን። ተባረኪ። እንዴ ማማ እንደዚህ እኮ አይደለም። እኔን እንደሰማሽ የላይኛው ይስማሽ። አታስቡ ማማ። ሰምታኛለች እሷ። አሜን። የላይኛው ይስማሽ። አሜን። ምን ማለት ነው ማማ? በደንብ ብቻ ሳምኑልኝ፣ ንገሩልኝ ወንድሜ። አዎ ልጄ ሲጎዳ ነው የኖረው። የዘንድሮ ልጆች እዚህ ቆይ ተነቃል እያለሁ ልጄ እኔ በተቀመጥኩበት አትቆጣታ። አበባዬ አትቆጣ፣ የኔ አበባ አትቆጣ የኔ ልጅ። እሺ ለማንኛውም ምን መሰለህ እንደው አንድ ደቂቃ አዳምጠኝ ልጄ። እኔ ለአንተ ክፉ አላስብ እናትህ አይደለም። እንዲህ እየደከመኝ እንደው መቃብር መውረጃ የደረሰ ሰው ለአንተ ተንኮል አስባለሁ ልጄ። ለአንተ የሚበጅህን ነው እንጂ ልጄ። አዎ ልክ ነው። እንደው ትልቅ ሰው ኖት፣ ግን ደግሞ ያው እንደው ትዳር ውስጥ ባይገቡ ደስ ይለኛል። እኛ ችግር ካለም ችግራችንን ተነጋግረን ነው። አይ አይደለም ልጄ፣ እንደሱ እኮ አይደለም። ይኸውልህ እናት አይደለሁ እኔ። እናት እንደመሆኔ በወልድህና ልጄ ብትሆን ልጄ እንዲደርስበት የማልፈልገውን ሁሉ አንተም ስለምወድህ ስለማከብርህ ነው። የዘንድሮ ልጆች እሺ እሷን ለምን እንዲያደረግሽ ብላችሁ ብትቆጧት ጥሩ ነበር። አትሆንም እንደሱ የሚባለው የኔ ልጅ ትልቅ ሰው የሚመክረው የሚመለስ ሰው ጥሩ ሰው ሲሆን ነው። እሷ እኮ እች ገደቢስ እሷ ከመጣች ነው እንደው አንተ ወዘን አይጣው አታየውም ማማ። አልከሳም አመድ መሰለ እንጂ ከስቷል እኮ እኔ ድሮ እንደዚህ አልነበረም። እሷን ሳያገባት በፊት እንደዚህ አልነበረም። እንደው ሳቆስ እንዲህ ነበር እንዴ አንቺ? ኧረ እናታችን ራሱ ወይኔ ልጅን በቃ እሱ ነው የምልህ። እሳቸው እኮ ፈርተው ነው እንጂ የሰው አፈርተው ነው እንጂ ልጅ የተፋታ መባልን ፈርተው ነው። እሱም ይሄን ፈርቶ ነው እንጂ እኮ ልጅ አንተ እኮ እንደማትወዳት እኮ የሰፈሩ ሲያውቃል። ማኔ? አዎ እንደማትወዳት ታዲያ ሚስቴን? አዎ ማማ ተሳስተዋል። ባልወድማ ነኝ አብሬ እንዴት እኖራለሁ? በቃ እኔ የምናገረው ሀሳብ ውሸት መስሎሃል አይደል?
ኧረ ቁጭ በሉ እማማ አልተቀበለኝም። ቆይ ኧረ ቁጭ በለው እማማ። ኧረ ሳትነግሩልኝማ ዛሬ ሳያምን አትወጡም። ከፋው እኮ ልጄን ከፋው ብዬ ነው። እውነታውን መረዳት አለብን። የእውነት ነው የምንረዳው ያለውን ነገር ልጅ ትልቅ ሰው ናቸው ያውቃሉ። ትልቅ ሰው መንፈሱ ራሱ ይነግራቸዋል። ልጅ አንድ ነገር ላዳምጥ። ልጅ እንደ አፈርሷ ቁጭ በላ ልጅ ቁጭ በሉ ማማ። እሺ ምን መሰለህ እሷ አንተን ልጆቿን ይዛ ያለህን ንብረት ሁሉ ይዛ ልትሄድ አስባለች። ወሬ ሰማሁ ከመንደር። ከየት ነው የሰሙት ይሄንን? እዚሁ መንደር ልጄ። እንዴ ኧረ ችግር የለውም በቃ ለልጆቼ ስለሚሆን ችግር የለውም። ምን አልከኝ ልጄ? ለልጆቼ ይሆናል ይዛ ከሄደችም ትሂድ በቃ ችግር የለውም ማማ። አይ ለልጆቼ እኮ አይደለም ልጆችህንም ሌላ ወንድ ጋር ልትሄድ ልጆቹንም ይዛ። ኧረ በፍጹም መሳት አታደርግም እንደዚህ። አይ አንተ የዘንድሮ ልጅ ችክ ትላላችሁ። ትልቅ ሰው እኮ በዓይነ ውሃ እንኳን ያውቃል ጥሩና ክፉ ሰው። እኔ ልጄ ልንገርህ በአጭሩ የመጣሁበትን። እሺ እኔ የመጣሁት ይችን ልጅ ፍታት፣ አትጠቅምም። እኔ ድሮም ይችን ስታገባ እዚህ ሰፈር ውስጥ ተቃጥያለሁ፣ አልወደድኳትም። እጅ ቆሌ ቢስ ናት። ማማ እርስዎ እኮ ትልቅ ሰው ነዎት፣ ብንጣላ ያስታርቃሉ እንጂ ጭራሽ እኮ ሚስትህን ፍታ እኮ አይሉም። ደህና ሰው ብትሆን ነው። አይ አንተ እኮ አላወቃትም። ደህና ሰው ነው የሚታረቀው እንዴ? ደህና ሰው እኮ እኛ እኮ አልተጣላንም። ይኸውልህ ልጄ ጣትህ ላይ ቁስል ኖሮ ካንሰር ከሆነ ትቆረጠዋለህ አይደል? ለምን መሰለህ? ሌላውን ሰውነት እንዳይጎዳ ነው አይደለም? ልክ አይደለም ልጄ? ካንተ ባላቅም ትምህርት የለኝም በርግጥ። እሺ አዎ እንደዛ ነው። እና ካንተ ባላቅም አሁን እኔ እቺ ሴት ለአንተ ምንም አትጠቅም። እኔ ቆንጆ ለግላጋ እንደው አይተህ የማትጠግባት አበባ እንቡጥ ልጅ አግኝቼልሃለሁ። አይ እኔ ችግር የለውም። እኔ ምስማማለሁ ማማ። እቺ ትሻለኛለች። ኧረ እቺ ምን ይሻላል? እቺ ትሻለኛለች። ኧረ ልጄ እኔ ተስማምቻለሁ በእርሱ ሀሳብ። ተባረክ። አንቺ ቅድም መርቄሻለሁ፣ ወደፊት መመረቅሽ እንዴ። በቃ ማማ እኔ የሆነ ስራ ስላለኝ ኧረ ቡና ፍላቸው ማማ። ሻይ ወንዳ ረግጠኝ ልትሄድ? አይ አይደለም የሆነ አስቸኳይ ስራ ስላለኝ ነው። በቃ ችግር የለውም ማማ፣ ችግር የለውም እናወራለን። በቃ ቁጭ በሉ። ምን አልሰማቸውም? ቁጭ በሉ በቃ በቃ ጥላቸው ልትሄድ ነው? ሄዳለሁ። በቃ ልጄ ትልቅ ሰው ደግሞ ትልቅ ሰው የሚል ነገር እውነት ነው። ልጄ በኋላ እናወራለን። እሺ ቁጭ ልጄ በሉ። ቆጭሃል። በኋላ ቁጭ በሉ። ግድ የለውም። እንዴት ነው ተማማ? ልጄ የኔ ሸበላ ማንና ብድር ይልህ ፍራንክ ተደርጓል። ፍራንኩ አልቋል። በዚህ ዱላ እንዳይመታት መቼ ወይኔ አንቺ ስታወሪ እንዴ እና ትልቅ ሰው ያውቃል እንዴ? እኔ ትልቅ ሰው እሰማለሁ። ተናደድክ እንዴ? ጥላቸው ልትይ ነበር? በጣም አበዙት እኮ እንዴ ነው ይቻልበታ። አበዙት እኮ በጣም ትዕግስተኛ ሆንክ አንተ እንዴ? አይደለም እኔማ ዱላውን አምጪው። ምን ታደርጋቸው ነው? አሁን ትልቅ ሰው ቤተሰብ እንዴ ነገር እንኳን እኮ ይጨንቅሻል። አዎ በጣም ሙቀት ተቃጠልኩ። በጣም በምን ትንፋሽ በዛሬ እንዴት ሙላት እንዴ ተሳክቷል። ተገኝታል። የሁለተኛ ጊዜ ተገኝታል። ጎበዝ ነህ በጣም እውነት። እኔን ራሱ አንዴ በጥፊ እንዴ ምን በጣም እንዴ አንቺ እንትን ስትይ ቤተሰቦች እንዴት አያችሁት? ፍራንካችን እንዴት አያችሁት? ሰላም በል ቤተሰብ። በድጋሚ ሰላም እስኪ ተረጋግተህ ሰላም በለው። ሰላም ቤተሰብ። ሁለተኛ ጊዜ ነው እንግዲህ ፌክ እየተሰራ ያለው። በቃ ተሳክቷል። አይተው በቃ አትፋታም። እሺ